ሰላም የተልባ ስሙዚ እንሰራለን። መጀመሪያ 2 ሙዝ ተጠቅሜያለሁ። ከዛ የተፈጨ ተልባ። የተልባ ስሙዚ ጥቅሙ ለረጅም ሰዓት ሆዳችን ምግብ እንዳገኘ እንዲቆይ እንዲሰማን ያደርጋል። የረሃብ ስሜት ቶሎ አይሰማንም ማለት ነው። የተፈጥሮ ጥንካሬ እንዲሰማንም ያደርጋል። ከዛ ሚክስ አድርገን እንፈጨዋለን። እኔ ወፈር አድርጌ የተጠቀምኩት ማር መጨመር ይቻላል። እኔ ማር አልተጨመርኩም። ያው ሙዝ በተፈጥሮ ጣፋጭ ስለሆነ እሱን እጠቀማለሁ። ከዛ ቀጥተን እንጠጣለን ማለት ነው። አመሰግናለሁ ስለተከታተላችሁኝ።